ከጭንቀት ከዚህ አይነት በሽታ ለመውጣት የገባም ሰው ለመውጣት ያልገባም እንዳይገባ ምን ማድረግ አለበት? ያው መጀመሪያ ማሰችን ግልጽ ነው አይደል? ወደ ዲን መመለስ ነው። ሁሌ አንድ ሰው ተወኩል ካለው ከተወኩል በፊት ደግሞ አርካኑል ኢማን ስንት ናቸው? ስድስተኛው ምንድነው? ወቢልቀደሪ ኸይሪሂ ወሸሪሂ አይደለ? በቀደር የሚያምን ሰው ማለት ነው ጭንቀት ብዙ ጊዜ ያጠቃው ማለትም ነገ ምን ብሎ አያስብም። በቃ እሱ የሚያሳስበው ለአኺራው መስራት ነው። በቃ ይሄኛው ነገር ተከሰተ አልተከሰተም፣ ተሳካልኝ አልተሳካልኝ፣ ስራው ሆነ አልሆነም፣ ከሰርኩኝ አልከሰርኩኝ፣ ዋና ምን ማድረጌ ነው? በሐራም አልመውደቄ። አኺራን ይጠብቃል ማለት ነው። ይሄኛው አኺራ የሚጠብቅ ሰው ደግሞ ይሄን ያክል ምን አይኖርበትም ጭንቀቱ። ይሄ ለጠፊ ለሆነችው ሀገር ማለት ነው ጭንቀቱ በጣም ምን ይሆናል? የቀነሰ ይሆናል። ነገ ልጅ ይቀናዋል አይቀናውም፣ በሰላም ትገላገል ይሁን አይሆንም፣ ይሄን ሁሉ ለአላህ የተወው በቃ ልትገላገል ላትገላገል ትችላለሽ። ግን ያኛው መክቱብ የሆነ ነገር አይቀየርም እስካለ ድረስ ጭንቀቱ ምን ይሆንለታል? ይቀንስለታል ማለት ነው። እንዲሁም በአላህ ተወኩል ማድረግ እንዲሁም የሚደረጉ ዚክሮች አሉ። ለምሳሌ አሁን ላ ሐውለ ወላ ቁወተ ኢላ ቢላህ ይሄ ሲደረግ አንድ ሁለት አይደለም ማብዛት ነው ያሉት ረሱል አለይሂ ሰላቱ ወሰለም እናሉ ላ ሐውለ ወላ ቁወተ ኢላ ቢላህ ለ99 ነገሮች ምንድናቸው? መድኃኒት ናቸው። ትንሹ የሚባለው ጭንቀት ነው አሉ መጨነቅ። ለኛ ግን ጭንቀት አሁን በዓለም አቀፍ ችግር የሆነ ነገር ነው። አስብ ከዛ በላይ ምን አይነት አላሁ አለም ካንሰሩ ሁሉ ሊያድን ይችላል ማለት ነው። ግን እኛ ወደ ዶክተሮች ነው ምንተምነው ወደ ዲናችን መለስ አንልም። አላህ ያስተካክለን። ላ ሐውለ ወላ ቁወተ ኢላ ቢላህ ማለት ዚክሮችን ማብዛት እንደ ኢስቲግፋር ራሱ በጣም ብዙ ሲር አለው። አሁን አንዳንድ ሰው ጭንቀቱ የሪዝቅ ነገር ሊሆን ይችላል ወይ ብድር ሊኖርበት ይችላል። ለዛን ኢስቲግፋር ማብዛቱ የሪዝቅ ባቡን ብድሩን ራሱ ሳያስብ ሊከፍልበት ሁኔታ አላህ Subhanahu Wa Ta'ala ከተቀበለለት ዚክሩን በትክክል ካልደረገ ሊያሳከለት ይችላል ማለት ነውና ማብዛት ማለት ቢያንስ 300 በቀን 300 ማድረግ አለበት። ከ300 በታች ከሆነ ይሄ ማብዛት አይባልም። መድኃኒትነት የሚፈልገው ከሆነ ማለትና ጭንቀት ያለበት ሰው ላ ሐውለ ወላ ቁወተ ኢላ ቢላህ ማድረግ ማብዛት ይጠበቅበታል። ሌላ የዑለማዎችን ታሪክ ሲራ፣ የነቢያቶችን ሲራ ለምን ከኛ የበለጠ እነሱ ብዙ ነገር አሳልፈዋል። አሁን አንዴ ምንድነው የሰማሁት በመግሪብ አካባቢ በቱኒስ አካባቢ የሆኑ አፈንጋጭ ግሩፖች ነበሩ እንደ ሙዕተዚላዎች ማለት ነውና በዛን ጊዜ የአህሉ ሱና ትምህርትን የሚያስተምር ሼህ ወይንም ሚማር ሰው መጽሐፉ ራሱ እጅ ላይ ከተገኘ ማለት ነው ምን ያደርጓቸው እንደነበሩ ታውቃለች? መላሳቸውን ቆርጠው ማለት ነው እዚህ ላይ ለጥፉባቸውና ሰው ዘንድ ያዞሯቸው ነበር። አስቡ ጭካኔው ማለት ነው። ሰው ልጅ ይሄን ያክል ሁሉ አሳልፏል እና እንዴት ነው የነሱን ችግር ስትሰሚ ሰብራቸውን ስትሰሚ ያንቺ ምን ይሆንልሻል? ቅልል ይላል። እኔስ ምን ደርሶብኝ ነው አይደለ? ረሱል እኮ ዛሬ አንድ ልጅ ቢሞትበት ረሱል አለይሂ ሰላቱ ወሰለም ፋጢማ ብቻ ስትቀር ሁሉም እሳቸውን የቀበሯቸው የደረሰባቸው ሌሎች ሙሲባ ላይ አንድ ላይ ሲደምሩ ምን ያክል ከባድ እንደሆነ አስቢው ማለት ነውና እንዲሁም የነሱን ደስ የሚል ታሪክም አላቸው። ግዴታ የተከፉበትን ብቻ ሳይሆን እንደዚህ አይነት ታሪኮችን መስማቱ ካለሽበት እንዴት ነው ሰው ልጅ ታሪክ ለምንድነው ድራማ ማየት ታሪክ ማየት ለምንድነው የሚወደው? የሆነ ሌላ ዓለም ውስጥ ያስገባል። ታሪክ ሲሰኝ በቃ ጭንቅላትሽ እሱን መሳል ነው የሚሆነው ቢዚ የሚሆነው ማለት ነው። ጥንካሬም ይሆነዋል እና ታሪክ የሚያነብሰው አንዳንድ ሰው ፊልም ከማየት የበለጠ ታሪክ ማንበብ መጽሐፍ ማንበብን ይወዳል። ለምን የበለጠ መሽሁል ያደርግሻል። የሆነ አሁን ፊልም ስታይ ቲቪ ስታይ የተሳለውን ነው የምታየው፣ ግን ስታነቢስ ራስሽ ነው ሁሉም ነገር የምትስየው ማለት ነውና ሞር ቢዚ ያደርግሻል። እንደዚህ ታሪኮችን መስማት ጥሩ ያደርገዋል። ሌላ ምንድነው ታውቂያለሽ? ሱብሃንአላህ አሁን ዘመናዊነት እንላለን እንጂ ዶክተሮች ራሱ ብዙ መድኃኒቶችን የድሮን እየተጠቀሙ ነው። አሁን ለምን ይሄ ኪኒን የሚባለው ብዙ ሳይድ ኢፌክት አለው። ጭራሽ አንዳንድ ሰዎች ምንድነው ሐሺሽ ምን ይሆንባቸዋል? ሱስ ይሆንባቸዋል። ያውን ለእንትን የሚሰጠው ይሄ ለጭንቀት ነው የሚሰጠው ኪኒን በጣም መጥፎ ናቸው። እና ምን ማድረግ ጀመሩ? ይሄ ናቹራል ቤዚንግ የሚባል አለ ወይንም እንደ ተፈጥሮ ሻወር እንደምትይው ምን ይታዘዛሉ?
ኪኒኑን እየተውት ነው ብዙዎቹ። በሳምንት 3 ማለት ነው ወደ ተፈጥሮ ያለበት ሙሉ በሙሉ ተፈጥሮ የሆነ ቦታ ጫካ ሊሆን ይችላል፣ ተራራ ላይ ሊሆን ይችላል፣ አታ በረሃ ሁሉ ሊሆን ይችላል፣ ወይንም አሁን ገጠርም ሊሆን ይችላል ነገርየው ማለት ነው። ግን ምንድነው ከቴክኖሎጂ ጋር ምንም አይነት ትስስር ሊኖርሽ አይገባም። ቢያንስ 30 ደቂቃ በቀን በ3 ቀን ውስጥ 30 ቢያንስ ደቂቃ ይታዘዝለታልና ስልኩን ማብራት አይችልም። በቃ ምነው ከተፈጥሮ መመለስ ወደ ተፈጥሮ ተመለስ። ለምን በአሁኑ ጊዜ ይሄ ከተማ የሚባለው ኑሮ ማለት ነው ብዙ ጥቅሞችን ቢኖሩት ሰው በሰው ልጅ ታሪክ ማለት ነው ሰው ልጅ ከተፈጥሮ እንደዚህ ርቆ አያውቅም። እና ሁሌ ከተማ ውስጥ መኖሩ ምን ያደርገዋል? ጭንቀቱን ያባብስበታል። ስለዚህ እንደዚህ አይነት አንድ ሰው ጭንቀት ሲበዛበት ይሄ ሰፋ ያለበት አየሩ ደስ የሚል ቦታ ሄዶ ትንሽ ስልኩም ሳይበራ ስልኩ አበራ ማለት ይዞት መጣ ጭንቀቱን ያቀርባል ማለት ነው። እንደዚህ ማድረጉ ጥሩ ነው ማለት ነው።